ላመስግነው እግዚአብሔርን ከፍ ላድርገው ሕይወት የሆነኝን ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በኔ ላይ በሆነው ካልሰጠኝ ይልቅ የሰጠኝ ብዙ ነው። አላጉረመርምም በኔ ላይ ሰላም የማጊት ቤተሰቦች ከመቃኒኩም ከመነኩም አነ በጣም ይዳሃን የስካትኩም ዳሃንኩም ላይ ምን ሎሚ ደስ ብል ዜና ይዘልኩም ዘጣኩ ሎሚ ማጊ ገዛ ይዘለኩ በቃ ደስ ይሉንዩ ማጊ ምስጋቤን መስገን ተዚናታ እና ሀሸውዩ ለውጥ ነው በቃ ነው በጣም ይደንቅ ይዘልኝ በጣም ይሙን ነው ግዛ በቃ ራሴ መቆጣጠር ግዛ ሀቢዱኒ ነው ይሮ እዚህ ግን ገበል መስከን መስሎ የዘለኩ እዚህ በቃ ምሳናቱ ሁሉ ማጊም ምሳና ይዘሉ እና በቃ ሎሚ ቆንጆ ማልቲ ሆነን ላይ ይደል ማጊ ዛሬ አብሮ ይስላለ ጥሩ ሁኔታ ላይ ስላለ እየተንቀሳቀሰልኝ ስለሆነ በጣም ደስ ብሎኛል። በጣም ለዚህ ደግሞ ክብሩ ይስፋ እግዚአብሔር ይመስገን። በቃ እግዚአብሔር ማመስገን ፈልጋለሁ እንደዚህ ስለተሻለው ደና ስለሆነልኝ እንደዚህም ደስታዬም እኔም ስለተመለሰልኝ ወደ በፊት ሁኔታዬ ስለተመለስኩ በጣም ደስ ብሎኛል እና በቃ አላ በቃ በጣም ደስ ብሎኛል። ያው አጠገብ ያለ ቁልጭ እያለ ያየኝ ነው እግዚአብሔር ይመስገን። እና ዛሬ ከኔ ጋር ትውላላችሁ። የትም እንዳትሄዱ፣ የትም መሄድ አይቻልም። ምክንያቱም ይሄ የማጊ ቤት ነው። ማጊ ቤት ከገባ ደግሞ እኛም አንወጣም፣ እናንተም እንዳትሄዱ አብራችሁን ቆዩ እስከዛ ድረስ። አሁን ደግሞ ማጊ ነው ደህና ነው። ማጊ ተሳያችሁ አሁን ጥሩ ሁኔታ ላይ ነው ያለው። እግዚአብሔር ይመስገን በጣም ደስ ብሎኛል። እኔም እንደዚህ በመሆኑ እግዚአብሔር ይመስገን። ማርያም ነው ተመስገን ነው ብቻ ሌላ ነገር ምንም ማለት ነው። ከዛ ሁላ ጊዜ እኔም ከዛ ሁላ በሽታ እኔም ከዛ ሁላ ሁኔታዎች ተሽሎኝ እሱም እንደዚህ በመሆኑ ሁላችንም በጣም ደስ ብሎናል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። እና ያው በፊቱ ብዙ ነገር ተጎድቷል። መጎዳት እንደዚህ ህይወት መትረፉ ራሱ ትልቅ ነገር ነው እንጂ ምግብ አይበላ በግድ የሚበላው የበላውን ይተፋዋል። ግዛ በቃላ መንቀሳቀስ ነው በግድ ነው እየተንቀሳቀሰ ያለው ምግብ በግድ እየበላ ያለው ግን ተመስገን ነው። ይሄንንም መጀመሪያ ሰታተነው ነበር። ህይወቱ ማልፏል ተብሎ ነበር። ግን አሁን ሁሉም ነገር አልፎ ወደ በፊቱ ሁኔታው ተመልሷል። ሙሉ ለሙሉ ባይሆንም ደህና ነው እና እኔ በቃ ተመስገን ነው ብለው ማርያም እንዴ በጣም ደስ ብሎኛል። እሱን አጥቼው እኔ ከመሞት እንደዚህ ቢሆን ይሻላል እና እኔ በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። እስቲ ደስታችሁን በኮሜንት ንገሩኝ። በጣም ወዳችኋለሁ በጣም ማለት ነው። እናንተ በርታት አሁንም ለውጥ ላይ ነን ያለነው እና ይሄን ደስታዬ ደግሞ እንዲጨምር እናንተም ሰብስክራይብ አድርጉ። ኮሜንት ብዙም አይደለም ሰብስክራይብ ብዙም የለም እና እስቲ አሁን አስደስቱኝ። ከዚህ ደስታዬ ላይ ደግሞ ደስታ ጨምሩልኝና እግዚአብሔርን በትልቁ ላመስግና በእናንተ ፊት ቆሜ ደስታዬን ሙሉ ለሙሉ ልናገርና እናንተም ሰብስክራይብ አድርጉ፣ ኮሜንትም ጻፉልን። አስተያየታችሁን ደስታችሁን ሁሉም ነገር ጻፉልን፣ በኮሜንት አሳውቁን። ሰብስክራይብ ማድረግ እንዳይረሳ። ይሄን ቪዲዮ እስቲ በማለም ከሁሉ ቪዲዮ ለየት እንዲል በቃ በኮሜንት እና በላይክ እስቲ በቃ የቻላችሁትን ኮሜንት የቻላችሁትን ላይክ አድርጉልን። ለየት ያለች ቪዲዮ እንድትሆን እቺ ምክንያቱም በቃ ትልቅ ትርጉም ያላት ቀን ዛሬ ማለት ነው እና ይሄኛው ቪዲዮ ከሁሉ ቪዲዮ ለየት እንዲል ኮሜንት የቻላችሁትን ኮሜንት የቻላችሁትን ላይክ አድርጉልን። በቃ የትም እንዳትሄዱ አብራችሁን ቆዩ እስከዛ ድረስ።
ከከሰሉና ነስተ ከንቀሳቀሱ እንታይ ከበለለይ አው ምግብ ከበለ ከብሎ እንደምታዩት ምንም አይናገርም አያወራም በቃ እንደሚሻለኝ ያለ What is it? عرف زين تمسكن እንደምታዩት እግድ ነው ያንቀሳቀስኩት ያለው እሺ አፍክፍቱ ትምካ ሽኩፍልሽ ተመስገን እንደምታዩት ነው። ተመስገን ብቻ ነው። ከምን የሚያውቀው ጋር እንደወደቀን ይቻለኛል ይሉት እንኳን አልሞተ እንጂ ማርያም እኔ ከሞተ ምን እንደመሆነ እኔ ብቻ ነበር የማውቀው። ከምንም ያህል ፎቅ ላይ እንደወደቀ እናንተ ማይታችሁታል አይደል? ሰው እንዴት ራሱን ለማጥፋት ይሞክራል? ካልጠፋ ነገር ትቶ እንደመሄድ እንዳለ እያለ በቃ መርሳት እያለ እንዴት ሰው ራሱን ያጠፋል? ይህ እኮ ኃጢአት እኮ ነው። ራስን ማጥፋት እኮ ትልቅ ኃጢአት ነው። እዛውም ደግሞ ለሴት ብለክ በጣም ነው የሚያናደው። በጣም ነው የተቀየምኩሽ። ጥላህ ልትሄድ እኮ ነበረ። ሁሌ አብሬሽ ነው የምሆነው፣ አብረን ነው የምንሆነው፣ መቼም አልተውሽም ብላኝ ነበር። አንተ ግን ፊት ለፊቴ አይኔ እያየ ከገደል ወደቅ፣ ከፎቅ ወደቅ። ጨካኝ ነሽ። ግን ተመስገን ነው ሆኖም ቀረ ህይወቱ መትረፉና እንደዚህ መሆኑ እኔ በጣም ደስ ብሎኛል።
በቃ አመስግን። አሁን ምግብ ትበላለህ? ምግብ ላምጣልህ? አባ ውዴ ፍቅር ላምጣልህ? የሚበላ ምግብ ላምጣልህ? ምን ልስራልሽ? ምን ደስ አለህ? የምትወደው ምግብ ልስራልህ? አባቴ አባ ዝም አትበላ በማርያም ትንሽ እንኳን ፈገግ በልሽ። ፈገግ በላ አባ። ፈገግ አትልም ትንሽ እንኳን? እሺ የሆነ ምልክት አሳየኝ። ምን ልስራልህ? ምን ትበላለህ? ሙዝ ልስጥክ? يا فكري دسيتنا بلبي وساي كتمك عالطا أني عالجلم سستين أنتم توقعله ليلة يا مايتل قصات